እፎይታዎች ነን እናንተ ሚሊዮነር በማድረግ የምንታወቀው እፎይታ እንግዲህ የቀን ውሏችንን እናሳያችሁ። በጠዋት እንነሳለን፣ ፊታችንን ታጥበን ሻወር ወስደን ልብስ ቀይረን እንግዲህ ከዚህ በፊት ማለት ነው ጾም ካልሆነ ቁርስ እንበላለን። አሁን ግን ጾም ስለሆነ ምንም የቀረበ ቁርስ የለም። ስለዚህ በቀጥታ ወደ ስራ እንወጣለን ማለት ነው። ከዛ በኋላ እናንተን ሚሊዮነር ሊያደርጓችሁ የሚችሉ አዋጭ የሆኑ ቢዝነሶችን ጽናት እናደርግ እንላለን። ከዛ በተጨማሪ ደግሞ ለእናንተ አትራፊ የሆኑና በወር መልቲ ሚሊዮነር የሚያደርጓችሁ ከ200 ሺህ ከ300 ሺህ ብር በላይ የተጣራ ትርፍ ልታገኙባቸው የምትችሉ ቢዝነሶችን ስናፈላልግ እንውላለን። እነዛን ካገኘን በኋላ ደግሞ ጥናቶችን ከጨረስን በኋላ መረጃዎችን ለእናንተ እንሰጣለን ማለት ነው። ስለዚህ ሙሉ ውሏችን ወይም ደግሞ ሙሉ ቀናችን የሚያልፈው እንደዚህ ነው። እፎይታዎች ነን እያልን በየቀኑ ስናመጣ ቢዝነሶችን እንዲሁ እንደ ቀላል የምናመጣቸው ቢዝነሶች አይደሉም። በየቀኑ በየሰዓቱ በየደቂቃው ከጠዋት ጀምሮ እስከ ምሽቱ 4 ሰዓት ድረስ ለእናንተ ለደንበኞቻችን ለእፎይታ አባላቶቻችን የሚጠቅሟቸውን አዋጭ ቢዝነስ ጥናቶች አዋጭ ማሽነሪዎችን የተለያዩ ጥረቶችን እናደርጋለን። ከዚህ በተጨማሪ ደግሞ እናንተ ህይወታችሁን የምትለውጡባቸውን ወደፊት የትኛውን ቢዝነስ ቢጀምሩ የተሻለ ነው የሚሉ ቦታዎችን በሙሉ እየዞርን እያሰስን ለእናንተ ስናቀርብ ነው የምንውለው። 20 ጊዜ ኮፕሊንግ ፎሎ እና ሼር ለምታደርጉ እንሸልማለን ስንል በቀጥታ እንሸልማለን። ከዚህ በፊት እንደምናደርገው እንግዲህ የሚሸለሙ ሰዎችን በገሃድ ስለማናሳይ ደግሞ በቀጥታ ስለማንቀርጽ ነው ለሰዎቹ ሴፍቲ እንጂ ብዙ ሰዎችን እንሸልማለን፣ ብዙ ሰዎችን እርዳታ እንሰጣለን። ይሄን ይመስላል ውሏችን። እፎይታ በአካል ከዚህ በፊት አይታችሁን አታቁም፣ ውሏችንንም አይታችሁ አታቁም፣ በድምጽ ብቻ ነው። አሁን ግን ውሏችን ምን እንደሚመስል ከጥቂቱ እንግዲህ የተወሰነውን ለማሳየት ሞክረናል።